በንዋይ ደበበ የተዘፈነላት አጋሮ ነሽ ወይ ማጂ ልፈልግ አማላጅ የተባለላት ውቧና ደማቋ ከተማ ማጂ ላይ ተገኝተናል። አብራችሁን ቆዩ። የማጂ ከተማ በደቡብ ምዕራብ ኢትዮጵያ በምዕራብ ኦሞ ዞን ከሚገኙ ከተሞች መካከል ተጠቃሽ ናት። ማጂ በታሪካዊነቷና በጂኦግራፊያዊ አቀማመጧ የምትታወቅ ጥንታዊት ከተማ ናት። ከተማዋ የተመሰረተችው በ19ኛው ክፍለ ዘመን መጨረሻ አካባቢ በዳግማዊ አፄ ምኒልክ ዘመነ መንግስት ነው። በወቅቱ የደቡብ ምዕራብ የኢትዮጵያን ድንበር ለመጠበቅና የአስተዳደር ማዕከል ለማድረግ ተመራጭ ቦታ ነበረች። ማጂ ከተማ መጀመሪያ ላይ እንደ ከተማ ወይም የጦር ሰፈር ያገለገለች ሲሆን በአካባቢው የነበሩትን የማጂና የጎልዲያ ነገዶችን ለማስተዳደር ቁልፍ ሚና ነበራት። ማጂ ከደቡብ ሱዳንና ከኬንያ ጋር ለሚደረግ የድንበር ተሻጋሪ ንግድ በተለይ ለዝሆን ጥርስና ቡና ምርትና ሌሎች ምርቶች እንደ መውጫና መግቢያ በር ታገለግል ነበር። ማጂ በጣም ከፍተኛ ቦታ ላይ ከባህር ጠለል በላይ ወደ 2400 ሜትር ገደማ ትገኛለች። ይህም ቀዝቃዛና ደስ የሚል አየር እንዲኖራት አድርጓታል። ከተማዋ በለምለም ተራሮችና በደን የተከበበች ናት። በአቅራቢያዋ የታዋቂው ኦሞ ብሔራዊ ፓርክ መገኛ ሆኑ ለቱሪዝም ትልቅ አቅም ይሰጣታል። በከተማዋና በዙሪያዋ የዲዚ ብሔረሰብና ሌሎች ብሔሮች ይኖራሉ። ዲዚኛ ዋናው የአካባቢ ቋንቋ ሲሆን አማርኛ ደግሞ ለንግድና ለአስተዳደር በሰፊው ይሰራበታል። ለረጅም ጊዜ ከማዕከላዊ የሀገሪቱ ክፍል በነበራት ርቀትና በመንገድ መቸገር ምክንያት ወደ ኋላ ቀርታ የነበረ ቢሆንም በቅርብ ዓመታት የሚሰሩ የመንገድ ፕሮጀክቶች ከተማዋን ከሚዛን አማን እና ከሌሎች አካባቢዎች ጋር እያገናኟት በትልቅ የእድገት ጎዳና ላይ ትገኛለች። የአካባቢው ማህበረሰብ በዋነኝነት በግብርና፣ ቡና፣ ቅመማ ቅመምና ጥራጥሬ የሚተዳደር ነው። ማጂ ከተማ ለመኖር ተስማሚ፣ ለኢንቨስትመንት ምቹ፣ በወርቅ የተከበበች ወርቅ የሆነች ሀገር ናት። ማጂ ቸርን ሰንብት።